ባልጠፋ የእመቤታችን መዝሙር ለምንድነው የጌታ መዝሙር ግጥም ማስቀየርና መዘመር ያስፈልገው? ባልጠፋ ግጥም ባልጠፋ መዝሙር እንደዚህ ባታረጉ መልካም ነው። አንዳንዶች እቺን ቀዳዳ አይተው ይሄው የጌታን መዝሙር ወደ እመቤታችን ቀየሩ እያሉ የሚያላግጡ ብዙ መናፍቆች አይጠፉምና ለጅቦች ያሳልፋቸዋት። ስለታቾቹ አትጨነቁ ወንድሜ፣ ስለ ስነ መለኮቱ እንጨነቅ። እንዴት የጌታችን የኢየሱስ ክርስቶስን መዝሙር ለእመቤታችን ይዘመራል? በቤተክርስቲያናችን አስተምሮ ስግደት 3 አይነት ነው። የአምልኮት ስግደት አለ፣ ለአብ ለወልድ የምንሰግድበት። የጸጋ ስግደት አለ፣ የአክብሮት ስግደት አለ። የአምልኮት ስግደት የሚሰገደው ለጌታ ለኢየሱስ ክርስቶስ ብቻ ነው። በማቴዎስ 4:10 ላይ እንደዚህ ይላል የእግዚአብሔር ቃል፣ ለጌታ ለአምላክህ ብቻ ስገድ ይላል። ታዲያ ኢየሱስን ስግደት አንስቶ እናቱ ለድንግል ማርያም ለመስጠት ያህል ነው ያደረጋችሁት። የጌታን መዝሙር ወስዶ ለእመቤታችን መስጠት ከዚህ አይተናነስም። ድፍረቱን ከየት አገኛችሁት? የእግዚአብሔርን ለእግዚአብሔር አድርጉ። መዝሙሩ እኮ የሚገልጸው የእግዚአብሔርን አምላክነት የእግዚአብሔርን አዳኝነት እኮ ነው የሚገልጸው። ታዲያ ይሄን መዝሙር አንስቶ ለድንግል ማርያም መዘመር ለሷ ክብር ሳይሆን እሷን ማሳዘን ነው ያዛችሁት። እሷ የእናንተን ያህል አልደፈረችም። እሷ የትህትና እናት ናት። ነፍሴ ጌታን ታከብሯለች ያለች የትህትና እናት የልጇን ክብር ሰርቀን ለሷ መስጠት እሷን አያስደስታትም። ለነገሩ መዝሙሩ ራሱ ወደ ድንግል ማርያም ተቀይሮ የተዘመረው ለድንግል ማርያም ክብር አይደለም። የኦርቶዶክስ አማኞች ለድንግል ማርያም ያለንን ፍቅር ስለምታውቁ ለቪውና ለላይክ መሰብሰቢያ ነው የተጠቀማችሁት። ምክንያቱም በህይወቴ ዘመን ፍቅርህ ማረከኝ የሚለው ስኒ የክርስቶስ ቤዛነትን በመስቀል ላይ የከፈለልንን ዋጋ የነፍስ የማዳን ስራ የተገለጠበት ነው። አስተውሉ። ይሄ አዘማመራችሁ መለኮታዊ ትርጉሙን ያሳጣችሁት። ስለዚህ ድንግል ማርያም የመስቀል ስር ስጦታችን፣ እናታችን፣ አማላጃችን እንጂ ፈጣሪ አይደለችም። አስተውሉ። ለቪውና ለላይክ ስትሉ እምነትን አታናጉ። የእግዚአብሔርን አምልኮ መንበር መንካት ቅዱስ ስነ መለኮትን መቃወም ይሆናልና በማስተዋል ዘምሩ። መዝሙረኛው ቅዱስ ዳዊት ምን አለ መሰላችሁ? በማስተዋል ዘምሩ ይላል። ወንድሜ እንዳልከው ደግሞ እውነት ነው። በጣም ብዙ መስመር የሳቱ ዝማሬዎች አሉ። የቄሳርን ለቄሳር እንዳለው ሁሉ የእግዚአብሔር የሆነን ነገር ለእግዚአብሔር ብቻ ነው መስጠት ያለብን። ሰው ምን ይለናል ሳይሆን ማለት ያለብን ደግሞ ስነ መለኮት ሲጣስ መቆም ያለብን። እግዚአብሔር ማስተዋሉን ያድለን።